ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እንደኔ ሰላም እንድትሆኑ እመኛለሁና ሰላማችሁ ብዝት ይበልልኝ የኔ ተመልካቾች ማለት ነው። እና ላይክ፣ ሰብስክራይብ እና ኮሜንት ያደረጋችሁ እህታችሁን አበረታቱን እያልኩኝ አመሰግናለሁ። እስከ መጨረሻ ቪዲዮን እዩልኝ ወንድሞቼ እህቶቼ፣ እወዳችኋለሁ። የእግዚአብሔር ትዕግስቱ ባያልቅ ነው። እንደኛ ያለ አረመኔ ያለ እንደኛ ያለ ክፉስ አለ? የለም። መጨካከናችን ልክ አልፏል። እግዚአብሔር ዛሬም ፀሐይን ያወጣል፣ ዝናብን ያዘንማል። ዘመዶቼ እግዚአብሔር በዓመት አንድ ጊዜ መተን የምንቀልድበት አምላክ አይደለም። ምህረት ከሰው ልጆች ይፈልጋል። ምህረት ሳይኖረን ምህረት ልናገኝ አንችልም። ጨካኝ ሆነናል፣ እየተገዳደልን ነው። በገጠር ያላችሁት ሁሉ መስማት አለባችሁ። ክላሽ ይዞ ማስቀደስ አለ፣ ቅዳሴ አለ። ነፍስ የገደለባችሁ ሰው ቢኖር ያንን ነፍስ የገደለባችሁን ሰው ስለገደላችሁት የሞተው ሰውዬ ይመለሳል? አይመለስም። በምን ይመለሳል? አይን ከጠፋ አይመለስም። የሰው ያለህ ነው የሚያሰኘው። አምላክ የሞተለት ሰው ተናቀ። ለአንድ ሰው እኮ በግ አይደለም የታረደው፣ ክርስቶስ ነው የታረደለት። ታውቃላችሁ? ሰው ክቡር ነው። ለሰው አምላክ ሞቷል። አዎ፣ ለምንድን ነው ጨካኝ ሆነ? ለምንድን ነው እናንተ እኛ ለራሳችን የምንፈልገው ነገር ለሰው ለምንድን ነው የማንፈልግ? ለምን? ሰው እኮ እንደኛ ፍጡር ነው ብላችሁ ለምንድን ነው የማታስቡ? ምን ስላረግን ነው እንደዚህ የምትጨኩንብን? ግን ለምንድን ነው የምንጨክን ለሰው? ሰው እኮ የእግዚአብሔር ፍጡር ነው እንደኛ ማለት ነው። ለምንድን ነው ነፍሳችሁ ተንኮል እያሰባችሁ ነፍሳችሁ የምታጨንቁት? ለምንድን ነው? ለምን ጸልያችሁ ተመስገን ብላችሁ ስራችሁን ሰርታችሁ የማትኖርስ ለምንድን ነው? ተንኮል እያሰባችሁ ሰው በምን ነው የምናጠፋው ብላችሁ ለምንድን ነው ለራሳችሁ ማታስቡ? ለሰው አይደለም ለራሳችሁ እንኳ እየበደላችሁ ነው። ኧረ ጨካን ሰው አንሁን። ሰው የእግዚአብሔር ፍጡር ነው። ከጠፋም ወደ እግዚአብሔር ይሄዳል። ከምድር ከጠፋም ካልጠፋም ከእግዚአብሔር ጋር ነው የምንኖረው ሰው ማለት ነው። ስለዚህ ተንኮል ከማሰብ ጥሩ ነገር አስበን እንኖርበት። ኧረ ለራሳችንም እኮ ተንኮል ማሰብ ጥሩ አይደለም። ኧረ በእግዚአብሔር ተንኮል ማሰብ ጥሩ አይደለም። እግዚአብሔር አምላክ ሰው ይመጣ እናንተ እንደዚህ ብላችሁ ለራሳችሁ ጸልዩ፣ ለእግዚአብሔር ስትጠይቁት ተንኮል ከማሰብ ይቅርና ለእግዚአብሔር መጸለይ አይቀልም? ይቀላል በጣም። ጸሎት አድርጉ ለራሳችሁ ብላችሁ ማለት ነው። ለሰው ሳትሆኑ ለራሳችሁ ብላችሁ ተንኮል ከማሰብ ለሰው ጥፋት ከማሰብ እንደዚህ ብላችሁ ጸልዩ። እንደ ትግራይ ህዝብ ለእግዚአብሔር እየጸለይኩ ነው። ለሰው ለጠላት አይደለም፣ ለእግዚአብሔር። እሱ ነው ምህረት የሚሰጥ እንጂ ከጠላት ከሰውማ አይሰጥም። ስለዚህ ማለት ነው ለሰው ተንኮል ከማሰብ ለራሳችን መጸለይ ያስፈልገናል። ተንኮል ለራሳችሁ ለሰው እያሰባችሁ ለራሳችሁም እግዚአብሔር አምላክ ይገልብጠዋል ማለት ነው። እንዳትገለበጡ ጸልዩ።
ወደ ሌላ ሰው ተንኮል አታስቡ። እኛ እግዚአብሔር ልጆች ነን። እኛ በእግዚአብሔር የተባረክነን። ፈተና ደግሞ እግዚአብሔር የሚወደው ሰው ነው የሚፈተነውና ጸሎት ማድረግ ይሻላል እያልኩ ነው። እግዚአብሔር አምላክ የእናቶቻችን ጸሎት ወደ እግዚአብሔር ይድረስልን እያልኩ ማለት ነው። እግዚአብሔር ወደ እናንተ እንዲመጣ ከፈለጋችሁ ዝክር ዛክሩ፣ ሳንቲም ለቤተ ክርስቲያን ስጡ፣ በጣም ብዙ ስግደት ስገዱ፣ ብዙ ጾም ጾሙ፣ ብዙ ድግስ ደግሳችሁ አብሉ አይደለም ያለ። መጀመሪያ ዘያሐውር በንጹህ መጀመሪያ ንጹህ ሁን ነው ያለው ማለት ነው። ስለት ስላመጣ የወርቅ ቤተ ክርስቲያን ስለሰራ እግዚአብሔር የሚያድርብህ እንዳይመስል። መጀመሪያ የሚያድረው እግዚአብሔር በንጹህ እጅ በንጹህ ሰውነት ነው የሚያድረው። እግዚአብሔር የገንዘብ ድሃ አይደለም እኮ እንዲህ ያለ ብሎኬት አገጣጥመ ስለሰራ አይደለም። እግዚአብሔር ንጹህ ሰው። እግዚአብሔር ይህንን የፈጠረው ማን ነው? ማን የፈጠረው? ይሄ ምንድን ነው? ይሄ ምንድን ነው? በሉ ንገሩኝ። ድንጋይ ነው። አሁን እግዚአብሔር ይህም ቤተክርስቲያን መስራት ይፈልግ ድንጋይ ናና ተጋጠም ቢለው አይጋጠምም? ይጋጠማል። ተፈጭና ሲሚንቶውን ቢሆን ይሆናል አይሆንም? ይሆናል። ውሃንን ደግሞ በዚያን አባይን ናና አቡካው ቢለው ያወካዋል? ያወካዋል። መላእክቱና አቡኩና ስሩ ቢላችሁ ይሰራሉ አይሰሩ? ከመላክ ምን ያለፋችኋል? ሰይጣንን ናይን ቤተክርስቲያን ስራ ቢለው አይሰራም? ይሰራል። በአፍንጫው ነው የሚሰራው። ና ስራ ቢለው ይሰራል። አባታችን እድሜና ጤና ይስጦት ማለት ነው። እውነታቸው እግዚአብሔር በገንዘብ አይለወጥም። እግዚአብሔር በጥቅም አይለወጥም። እግዚአብሔር ነው። እግዚአብሔር ንጹህ ልቦና ነው የሚወደው። እግዚአብሔር ሊወደን ከፈለግን ንጹህ ልቦና ይዘን ንቅረበው ለእግዚአብሔር ማለት ነው። ንጸልይ ጸልየን በመጸለይ ሳይሆን ልባችሁ ንጹህ ሳይሆን ስትጸልዩ ዋጋ የለውም። ልባችን ንጹህ አድርገን እንጸልይ። እግዚአብሔር እንጠይቀው ይሰጣል ሁሉም ነገር። እግዚአብሔር ግን ጊዜ ያስፈልገዋል እና በትዕግስት እግዚአብሔር ክንሙኖ ተሆና ልብና ንጹህ ሆነ ለሰው ተንኮል እንዳናስብ። ተንኮል ለራሳችንም ያጠፋናል። ተንኮል ክፍሎ አንድ ሰው በምንድን ነው የሚወድቀው ብላችሁ አታስቡ። አቤት በዓልቲ ጉልባብ በዓልቲ ኸለት ጥበብ አለኪ አለክ ምሕረት አቤት ክንብላ ስለ ጭኖቋት ስለ መንእሰይ ስለ ቁሩረት እናንተ እንደዚህ ብላችሁ ለራሳችሁ ጸልዩ፣ ለእግዚአብሔር ስትጠይቁት። ተንኮል ከማሰብ ይቅርና ለእግዚአብሔር መጸለይ አይቀልም? ይቀላል በጣም። ጸሎት አድርጉ ለራሳችሁ ብላችሁ ማለት ነው። ለሰው ሳትሆኑ ለራሳችሁ ብላችሁ። ተንኮል ከማሰብ ለሰው ጥፋት ከማሰብ እንደዚህ ብላችሁ ጸልዩ። እንደ ትግራይ ህዝብ ለእግዚአብሔር እየጸለይኩ ነው። ለሰው ለጠላት አይደለም፣ ለእግዚአብሔር። እሱ ነው ምህረት የሚሰጥ እንጂ ከጠላት ከሰውማ አይሰጥም። ስለዚህ ማለት ነው ለሰው ተንኮል ከማሰብ ለራሳችን መጸለይ ያስፈልገናል። ተንኮል ለራሳችሁ ለሰው እያሰባችሁ ለራሳችሁም እግዚአብሔር አምላክ ይገልብጠዋል ማለት ነው። እንዳትገለበጡ ጸልዩ። ወደ ሌላ ሰው ተንኮል አታስቡ። እኛ እግዚአብሔር ልጆች ነን። እኛ በእግዚአብሔር የተባረክነን። ፈተና ደግሞ እግዚአብሔር የሚወደው ሰው ነው የሚፈተነውና ጸሎት ማድረግ ይሻላል እያልኩ ነው። እግዚአብሔር አምላክ የእናቶቻችን ጸሎት ወደ እግዚአብሔር ይድረስልን እያልኩ ማለት ነው። መራሕቲ ትግራይ ማለት እዩ። መራሕቲ ትግራይ ኣብ ዘለኹም ኩኑ ኣብ ካሊእ ዘለኹም ኩኑ ያው ብዝተፈላለየ ግዜ ንትግራይ መሪሕኩም ኣለኹም። ግን ካብቲ ንስልጣን ምድላይ ንላዕሊ ካብ ቅርሲ ምድላይ ንላዕሊ ካብቲ ጅባኹም ንላዕሊ እቲ ሓደ መርዚ ነዚ ወጣት እዚ ወይ ድማ እዚ ጀነሬሽን እዚ መርዚ ዝገደፍኩም እንታይ እዩ? በብከባቢኡ ክከፋፈል ምግባርኩም፣ ብዓዲ ብጎጥ ክሓስብ ምግባርኩም ንኣና ብጣዕሚ መርዚ ዝገደፍኩምና እዚ እዩ እምበር ናይ ስልጣንኩም
ናይ ጅባኹም እዚ ዝተለመደ ነገር እዩ ግደፎ እዚ ማንም መራሒ ንህዝቢ ትግራይ ዝሓስብ መራሒ የለይ እስካ ሕዚ እውን ኣይረኣኹን ኣነ ብሱር ኣይረኣኹን እውን ትፅቢት እውን ኣይገብር እዩ ዘዚ መፀ መራሒ ጅቡኡ ንክመልእ ሃብቲ ንክውስኽ ጥራሕ እዩ ዝሓስብ እቲ ህዝቢ ንሕግዝ ኢና ገለታት ኣዶ ትግራይ ምናምን እዚ ሽፋን እዩ እምበይ ንዓይ ምንም ትርጉም የብሉ ግን እቲ ዋና መርዚ ገዲፍኩምና ትኽእሉ ዘለኹም ንዓና ንወጣት ግን በብኸባቢና ተፈላለና እርስ በርስና ክንጠፋእ እርስ በርስና ክንዋጋእ ዝገበርኩሞ ግን ብጣዕሚ ሓደ ዓብዪ ሓደጋ ዝኾነና ንዓና እዚ እዩ ንሓን ገድል ከዓ ናታቶም ሰሚዕና እርስ በርስና ንጠፋእ እርስ በርስና ንዋጋእ እርስ በርስና ብዓዲ ንከፋፈል ትሕዝ ዘለናዮ ዘመን ክተሰላስል ኣሰላሲልካ ክትሓስብ ክተመዛዝን ፅቡቕ ርድኢት ሒዝና ሓደ ክንኮን ዝግብአና ዘመን ወይ ድማ ንርድአሉ ግዜ እዩ ነይሩ ነገር ግን ኣይገበርናዮ ንሕና እርስ በርስና ተኸፋፊልና ዮ ምብላዕ ጀሚርና ኣለና ንሳቶም እዚ መርዚ ገዲፎምልና ንሕና ድማ እዚ ተቐቢልና ነንባዕልትና ክንዋጋእ ነንባዕልትና ክንባላዕ ምርኣይ ናይ ንዓሽነት የርእየካ ማለት እዩ ናይ ንዓሽነት የርእየካ ቀደምሲ ሓድነት ነይሩና ልፅላእ ልክተጥቅዕ ሓቢርካ እዩ ነይሩ ህዝሲ ልጦርነት ልሽከም እንግድዓ የለይ ልሽከም ልቦና የለይ ኢኮኖሚ የለይ ቀደም ኢኮኖሚ ነይሩ ወጣት ተስፋ ነይሩ ተስፋ የብሉኝ ተስፋ ከም ለይረክብስ ገይርኩም ወይኹም በቃ ምንም ዋጋ የብሉኝ እና ለምንታይ ኢኹም ብሰላም ላይ ትፈትሕዎ ሃምና ቀደም ለምንታይ ህዝብኩም ደብሪኹም ኣረ ብጣዕሚ እዩ ሓቁም እዮም እቶም ወጣታት ካብ ዓዲ ላብ ስደት ይጠፍእ ኣለዉ ሰሪሖም ከይበልዑ ዕግርግር ቦቲ ሃንጊ ቦቲ ካራ ታይሞሉ ዘይግበር ጨኒዕዎ ኮይኒ መንእሰይ ፀላኢ እዩ ይጭነቆ ዋይ ኣረ ብስሩ ሓዲኡ ጎርና ዋ ስለ ህዝብኩም ኢኹም ተቃለሱ መላምን ቆልዑ ስለኹም ኢሎም ጠፊኦም ምስ ወላዲኦም የሕዋቶም ኣበይ ክምልሉ እንኳዕ እኳ ለይርእዎ እዞም ዝተቆራረፁ ክንደየና እዩ ልስምዖም ኢለ ብጣዕሚ እየ ልሓዝን ኣነ ኩሉ ግዜ እና ሰላሙ የምፅና እግዚኣብሔር ኣምላኽ ጸሎት ንግበር ኣሕዋት ጸሎት ይለድሊ እግዚኣብሔር እዩ ሁሉ ነገር ዝሑል ማይ ለፍስስ እሞ ዝሑል ማይ ከፍሰልና እግዚኣብሔር ኣምላኽ ማለት እዩ ንጸሊ ክልክን ዝፈትሰን ኣሕዋተይ ኣጀና እጅኸን ህዝቡን ኣጆና ንባሃሃል